ሰላም ጤና ይስጥልኝ። አሜን ቴክኖሎጂ ኢንስቲትዩት ቤተሰቦች እንዴት ናችሁ? ከዚህ በፊት ስለ ቤዚክ ኤሌክትሪክሲቲ የሚለውን አይተናል። ዛሬ ደግሞ ምንድነው አንድ ሰው ኤሌክትሪክ ስራዎችን ለመጀመር የሚያስፈልጉት መሳሪያዎችን እናያለን ማለት ነው። ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ስለምትከታተሉና እናመሰግናለን። መልካም ቆይታ። እሺ ከዚህ በፊት ስለ መሰረታዊ ኤሌክትሪክሲቲ አይተናል። ዛሬ ደግሞ የምንማረው የህንፃ ኤሌክትሪክ መስመር ዝርጋታ ስራ ለመጀመር የሚያስፈልጉ መሳሪያዎች ነው የምናየው፣ ወይም ደግሞ ሪኳየርድ ቱልስ ነው ፎር ስታርቲንግ ቢልዲንግ ኤሌክትሪካል ኢንስታሌሽን ነው የሚለው። ስለዚህ ዛሬ ምን አንድ ሰው ኤሌክትሪክ ስራ ለመጀመር ወይ ደግሞ የህንፃ ኤሌክትሪክ መስመር ስራ ለመጀመር ምን መሳሪያዎች ያስፈልጉታል የሚሉትን ነገሮች በሚገባ እናያለን ማለት ነው። ስለዚህ ያው በዚህ መልኩ ነው ማለት ነው ዛሬ ክላሱን የዛሬው ትምህርታችን የምንጀምረው። እዚህ ጋር የምታዩቸው በጣም ብዙ አይነት መሳሪያዎች አሉ። ነገር ግን ሁሉም ሊያስፈልጉን ይችላሉ። እንዳስፈላጊነቱ ሞስትሊ ኮመንሊ የምንጠቀምባቸውን እቃዎች እናያለን ማለት ነው። እዚህ ጋር ስማቸው ሊስት ተደርጓል። ለምሳሌ ጠበንጃ መፍቻ ወይ ደግሞ ስክሩ ድራይቨር፣ ኤሌክትሪሻን ቢላዋ ወይም ደግሞ ኤሌክትሪሻን ናይፍ በእንግሊዘኛው፣ ፒንሳዎች ያው ጣሊያንኛ ነው ፒንሳ ወይ ደግሞ ፕላየርስ የሚል እንትን አለ። ከዛ ደግሞ የእጅ መጋዝ ወይም ደግሞ ሀክሱ፣ መዶሻ፣ ሀመር፣ መሮ፣ ውሃ ልክ፣ ተጠቅላይ ሜትር፣ መልቲሜትር፣ የእጅ መብራት፣ ኤሌክትሪክ ገመድ መሳቢያ ወይ ደግሞ ዋየር ፑለር ወይ ደግሞ ፊሽ ታፕ የሚባለው እነዚህ ሞስትሊ የምንጠቀምባቸው ናቸው ማለት ነው 11ዱ። በዚህኛው ሳይድ ደግሞ እንዲሁ አልፎ አልፎ የሚያስፈልጉን እንደ ሬንጅ ወይም ደግሞ ሞስትሊ ያው ጋራዥ አካባቢ ነው በብዛት የሚጠቀሙበት የተለያዩ አይነት መፍቻዎች አሉ። ኤሌክትሪክ ገመድ መላጫ ወይ ደግሞ ዋየር ስትራይፐር የሚባለው ነው። ይሄ ብዙ ጊዜ ላንጠቀመው እንችላለን፣ አልፎ አልፎ እንጠቀመዋለን። ሰርኪዩት መለኪያ ወይ ደግሞ ሰርኪዩት ፋይንደር ነው። ይሄም ለሜንቴናንስ ፐርፐዝ የሚያስፈልገን ነው። ቮልቴጅ ማረጋገጫ ወይ ደግሞ ቮልቴጅ ቴስተር ነው የሚለው። ይሄም መልቲሜትር ካለ አያስፈልገንም። የገመድ መጠን መለኪያ ወይም ደግሞ ዋየር ጌጅ ነው። ለምሳሌ ይሄ ገመዱ 1.5 ነው 2.5 ነው ወይስ ደግሞ 4 ነው ባለ 4 ነው ምናምን የሚለውን ነገር ለማየት ወይ ደግሞ ለመለየት የሚያስፈልገን ነው። የገመድ ሳይዝ ለመለካት የሚጠቅመን መሳሪያ ነው። ኮንዱዊት ማጠፊያ ወይ ደግሞ ኮንዱዊት ቤንደር ነው የሚባለው። ይሄም እኛ ጋር በብዛት ያው ኮንዱዊት በእሳት እያሞቅን ነው በእጃችን ነው የምናጥፈውና በብዛት ላይ ያስፈልገን ይችላል። ሞረድ ወይ ፋይልስ ይላል። ሞረድ ደግሞ በተለይ ኮንዱዊቱ ይሄ ጋልቫናይዝድ ስቲል የሚባለው ወይ ደግሞ ሜታል ከሆነ ምንድነው ከቆረጥን በኋላ ሞረድ ያስፈልጋል። መሞረድ ምናምን እሱ ነገር ነው። ያን ያህል እነዚህ ብዙ ኢምፖርታንት ወይ ደግሞ በጣም ግዴታ አይደሉም ማለት ነው። እነዚህኞቹ ግን በጣም መሰረታዊ ነገሮች ናቸው ማለት ነው። ሌሎችም አሉ። ስለዚህ እነሱን እናያለን ማለት ነው። እሺ ስለዚህ በዚህ መሰረት የህንፃ ኤሌክትሪክ መስመር ዝርጋታ ስራ ለመጀመር የሚያስፈልጉ መሳሪያዎች በኤሌክትሪክ የሚሰሩ ፓወር ቱልስ እና በእጅ የሚሰሩ ሃንድ ቱልስ በመባል በሁለት ይከፈላሉ። አዎ እውነት ነው። ፓወር ቱልስ አሉ፣ እንደገና ሃንድ ቱልሶች አሉ ማለት ነው። ፓወር ቱልስ ወይ ደግሞ በኤሌክትሪክ የሚሰሩ የምንላቸው ለምሳሌ እዚህ ጋር ተቀምጧል። እዚህ ሷል ይሄ ምንድነው ድሪል ነው፣ ኤሌክትሪክ ድሪል ነው። ይሄ ደግሞ ግራይንደር ነው ማለት ነው። ስለዚህ እነዚህ መሳሪያዎች ኤሌክትሪክ ግዴታ ይፈልጋሉ ማለት ነው ለመስራትና ድሪል ለምን እንጠቀማለን? ፊቲንጎችን ለምሳሌ እንደ ላምፕ ምናምን በምናስር ጊዜ ምንድነው የምናደርገው ማለት ነው ግዴታ ለመብሳት እንጠቀምበታለን ማለት ነው። ይህን ደግሞ ፎር ኤግዛምፕል እኛ በመሮና በመዶሻ እንቆረቆርም ብለን ካሰብን ግድግዳዎችን ወይ ደግሞ ግንቡን ምን ማድረግ እንችላለን ማለት ነው በዚህ በመቁረጥ ኮንዱዊቶቻችን ለመቅበር ያገለግለናል ማለት ነው። እና ሞስትሊ ብዙ አይነት ፓወር ቱልሶች አሉ። በዋናነት ግን አንድ ኤሌክትሪክ ሙያተኛ ሊጠቀምበት የሚችላቸው እንትኖች ፓወር ቱልሶች እነዚህ ናቸው ማለት ነው። ኔክስት ምንድነው የምናየው የእጅ መሳሪያዎች ወይ ደግሞ ሃንድ ቱልስ የምንላቸው ናቸው። ሃንድ ቱልስ ወይ ደግሞ የእጅ መሳሪያዎች ናቸው። እነዚህ ደግሞ ምንድናቸው? በእጅ ሊፈቱ ወይም ሊታሰሩ የማይችሉ ስራዎች ሁሉ ሌላ ተጨማሪ አጋዥ መሳሪያ ያስፈልጋቸዋል። እነዚህ አጋዥ መሳሪያዎች የእጅ መሳሪያዎች በመባል ይታወቃሉ ነው የሚለው። በዚህ ዘርፍ ለመስራት ፍላጎት ያላቸው ግለሰቦች ማወቅ የሚጠበቅባቸው እውቀቶች በዚህ ዙሪያ ምንድነው? አንደኛ የእጅ መሳሪያዎችን መለየት ይኖርባቸዋል። ሁለተኛ ደግሞ አጠቃቀማቸውን ማወቅ ይኖርባቸዋል። ሶስተኛ ደግሞ በአግባቡ መጠቀም ይኖርባቸዋል ማለት ነው። እሺ የህንፃ ኤሌክትሪክ መስመር ዝርጋታ ስራ ለመጀመር ብዙ አይነት የእጅ መሳሪያዎች አሉ። ነገር ግን ሁሉም ላያስፈልጉን ይችላሉ ነው የሚለው። እውነት ነው። ስለዚህ አንድ ሰው ኤሌክትሪክ ለመስራት የሚያስፈልጉት ወይ ደግሞ የሚከተሉት የእጅ መሳሪያዎች ሊኖሩት ይገባል ነው። አዎ ግዴታ እነዚህ መሳሪያዎች ሊኖሩን ይገባል።
ምንም ጥያቄ የለውም። እነዚህ መሳሪያዎች ከሌሉን ለመስራት እንቸገራለን ማለት ነው። እነዚህ መሳሪያዎች ግዴታ ሊኖሩ ይገባል ማለት ነው። ከነዚህ ውስጥ የመጀመሪያው ጠመንጃ መፍቻ ነው የሚለው። ይሄ ባይዘው ጠመንጃ መፍቻ የምንለው ምንድነው? ያኛው እንትኑ ሬንጅ የምንለው መፍቻ ስላለ ያው መፍቻ ሲባል ለመለየት ያህል ጠመንጃ መፍቻ ይባላል፣ ወይ ደግሞ ስክሩ ድራይቨር ነው የሚባለው። ይህ መፍቻ በተለምዶ ካቻቢቲ እያልን የምንጠራው ሲሆን ብሎኖችን ወይም ደግሞ ቢቲዎችን ለማሰርና ለመፍታት ይጠቅመናል እና የሚለው ሁለት አይነት ነው። ለምሳሌ ይሄ ፊሊፕስ ፍላት የሚባለው ወይ ደግሞ ጠፍጣፋ የሚባለው ነው። ፊሊፕስ የሚባለው ደግሞ ይሄ ነው ማለት ነው። ባይዘው አንዳንድ ይሄን ማይነስ መፍቻ ብለን እንጠራዋለን፣ ይሄኛውን ደግሞ ፕላስ እንለዋለን ማለት ነው። ወይ ደግሞ አንዳንድ ሰዎች አሜሪካ መፍቻ ይሉታል ማለት ነው። ስለዚህ ይሄን እነዚህ መፍቻዎች ያስፈልጉናል ማለት ነው። ሌላኛው ኤሌክትሪሻን ቢላዋ ወይም ደግሞ ኤሌክትሪሻን ወይም ደግሞ ፖኬት ናይፍ የምንለው ማለት ነው። ይሄ በነገራችን ላይ የኤሌክትሪክ ሽቦ ላይ ፕላስቲኩን ለማስወገድ ይጠቅመናል ነው የሚለው። ጀስት ይቺ ትወጣለች፣ ይቺን አይው እዚህ ጋር ይቻለች ሳብ ስናረጋት ወይም ደግሞ እንትን ይገባል፣ ስንገፋው ወደፊት ይቺኛዋ ቢላዋ ትወጣለች ማለት ነው። ልክ እንደዚህ ይቺ ደግሞ በጎን ነው ያለች እዚህ ጋር ለምሳሌ በዚህ እንትን በማለት። ስለዚህ ምንድነው የምናደርገው? ይሄን አሁን ኬብል ነው፣ ይሄን አሁን እየላጣው ነው። ይሄ ኬብሏች ትላጥና ተቆርጣ ትወጣለች። ከውስጥ ያለውን ዋየር በፈለግነው መልኩ የምንፈልገውን ያህል ልጥም ካወጣን በኋላ መጠቀም እንችላለን ማለት ነው። ስለዚህ ኤሌክትሪሻን ቢላዋ ወይም ፖኬት ናይፍ የምንላት ትንሽ ስለሆነች በኪስም የምትያዝ ስለሆነች ነው። ስለዚህ ይህን ይመስላል ማለት ነው። ሶስተኛው ፒንሳ ወይ ደግሞ ፕላየር የምንለው ነው ማለት ነው። ፒንሳ ወይ ደግሞ ፕላየር የምንለው ነው። ይሄ ኤሌክትሪክ ሽቦዎችን ለመቁረጥ በቱቦች ውስጥ ገመዶችን ለመሳብ እና ሽቦዎችን ለመጠቅለል ይጠቅመናል። የተለያየ ጥቅም ያላቸው ፒንሳ አይነቶች አሉ። ከነዚህ ውስጥ የሚከተሉትን ማየት ትችላላችሁ። ይሄ ለምሳሌ ኮምባይኔሽናል ፕላየር የምንለው ነው። በነገራችን ላይ ይሄ በጣም በብዙ ሰዎች ቤት ውስጥ ያለ ነው፣ በጣም አስፈላጊም ነው። በዋናነት እነዚህ ነገሮች ግዴታ ይሄ ካለን እነዚህ ነገሮች ያው ግዴታ ስራችን ለማቀላጠፍ ካልሆኑ በስተቀር ያው ይሄ ካለ ኮምባይኔሽናል ማለት ሁሉንም ያጠቃለለ ብዙ አይነት የፕሌየር አይነቶች አሉ። በነገራችን ላይ ኮመኖቹን ነው እንትን ያልኳቸው። ስለዚህ ይሄ ኮምባይኔሽናል ለመቁረጥ ለመላጥ ነው፣ ሁሉም ነገር ነው የምንጠቀምበት። ይሄ ደግሞ ምን እንለዋለን? ዲያጎናል መቁረጫ ፒንሳ ወይ ደግሞ ዲያጎናል ከተር ፕላየር ነው የምንለው። ይሄ ደግሞ ምንድነው? ለመቁረጥ ኬብሎችን በተለይ ለመቁረጥ ይጠቅመናል ማለት ነው። ዋየሮችን ኬብሎችን ለመቁረጥ ይጠቅመናል። በጣም ስለታማ ነው ማለት ነው። ይሄ ደግሞ ረጅም ጫፍ ፒንሳ ወይ ደግሞ ሎንግ ኖስ ፕላየር ነው የሚባለው። ይሄ እጃችን መግባት የማይችልበት ቦታ ላይ በጣም ጠባብ ቦታዎች ላይ ምንድነው ገመዶችን ጎትቶ ለማውጣት ሳይት ላይ ይጠቅመናል ማለት ነው። ስለዚህ የፕሌየር አይነቶች እነዚህ ናቸው። ሌሎችን ተጨማሪ ፕሌየሮች አሉ። ባይዘው እነዚህ ሃንድ ቱልሶች አንዳንድ ጁኒየር ኤሌክትሪሻን ፖዚሽን ላይ በምትወዳደሩ ጊዜ ስዕላቸው ተስሎ ምን ይባላል የሚል ፈተና ራሱ ሊመጣላችሁ ይችላል። ወይም ደግሞ አትሊስት ሊስት 3 or 5 ምናምን ሊሏችሁ ይችላል። ሃንድ ቱልስ ብለው በጥያቄ መልኩም ሊያመጡላችሁ ይችላሉ ማለት ነው። እንትን ሊመጣ ይችላል። ስለዚህ አራተኛው መሮ ወይ ደግሞ ቺዝል የምንለው ነው። ያው መሮ የታወቀ ነው። ምንድነው? ሳይት ላይ ስንሰራ ያው መቆርቆር ወይ ደግሞ ጠረባ መጥረብ ሊኖርብን ይችላል። ስለዚህ ኮንዱዊት ስንቀብር ግንቡን ለማወርወር ይጠቅመናል ለምለው ያው ግዴታ እሱ ያስፈልገናል ማለት ነው። ይሄ ብቻውን ግን በቂ አይደለም። ምን ያስፈልገናል? ግዴታ መዶሻ ያስፈልገናል ማለት ነው። ይሄ መዶሻ በምንቆረቆር ጊዜ መዶሻውን ተጠቅመን እዚህ ጋር መሮ አለን። በዚህ መልኩ እነዚህ ነገሮች ያስፈልጉናል ማለት ነው። ለመቆርቆር ያስፈልገናል ማለት ነው። ሌላኛው ስድስተኛው ተጠቅላይ ሜትር ወይ ደግሞ ታፕ ሜጀር ነው የሚባለው። ተጠቅላይ ሜትር ማለት ለመለካት ግዴታ ያው ኮንዲቶችን እንለካለን፣ ኤሌክትሪክ ገመዶችን እንለካለን፣ እንዲሁም ቦታዎችን ካሬ ማሰንት ማለት ካለብን ወይ ደግሞ የሆነ ርዝመቱን ማወቅ ካለብን ግዴታ ምን ማድረግ አለብን? ርዝመቱን ለመለካት ይጠቅመናል ማለት ነው። ሌላኛው የውሃ ልክ ወይም ደግሞ ስፕሪት ሌቭል ነው የምንለው። ውሃ ልክ ማለት ለምሳሌ ስዊች በመንገጥም ጊዜ ወይም ደግሞ ሶኬት በመንገጥም ጊዜ እንዳይንጋደድበት የተንጋደደ ስዊች ወይ ደግሞ ሌቭል ያልሆነ ስዊች እንዳንገጠም ውሃ ልክ እንጠቀማለን ማለት ነው። እነዚህ አይነት ልኮች። ስለዚህ ሌሎችንም ነገር ነው። ለምሳሌ ዋየር ወይ ደግሞ የሆነ ነገር በምንዘረጋ ጊዜ አላይመንቱን ጠብቀን ለማዘንትን ለማለት ዲስትሪቢዩሽን ቦርዶችን በምንቀብር ጊዜ በአጠቃላይ በአጭሩ ፊቲንጎችን በምንሰራ ጊዜ አላይመንቱን የጠበቀ ነገር ለመስራት ግዴታ ምን ያስፈልገናል ማለት ነው? ውሃ ልክ ያስፈልገናል ማለት ነው። እሺ ሌላኛው ኤሌክትሪሻን ሽቦ መጎተቻ ወይ ደግሞ ዋየር ፑለር ነው የሚለው። ዋየር ፑለር ማለት ለምሳሌ ዋየሩን ብቻውን ብንገፈው እንትን አይልልንም፣ ያው ያስቸግረናል፣ ይይዝብናል መሃል ላይ። ይሄ ግን በጣም ጠንካራ ነው። ኦልሞስት በ5 ሜትር አለ፣ በ10 ሜትር አለ፣ ከዛም በላይ አለ። ይሄ ምንድነው? በቃ ይሄን መጀመሪያ በዚህን ከፍትና ከዛ በኋላ ነው ዋየር
የምንስበው ማለት ነው። ወይ ደግሞ በዚህ በኩል ይችን ጫፏን አስገብተን ከመጨረሻ ላይ ከወጣልን በኋላ በዚህኛው ሳይድ በዚህኛው ጫፍ አስረን መጎተት እንችላለን ማለት ነው። ስለዚህ ኤሌክትሪክ ሽቦ መጎተቻ ወይ ደግሞ ዋየር ፑለር፣ አንዳንዴ ስኔክ ዋየር ይባላል። ይሄ ነው ተጠቅልሎ ነው፣ ይሄ ይፈታል። ስለዚህ በዚህ መልኩ ይህን እንጠቀማለን ማለት ነው። ይህን ይመስላል። ሌላኛው የእጅ መብራት ወይም ደግሞ ቶርች የምንለው የእጅ መብራት ግዴታ አምሽተን ልንሰራ እንችላለን። ወይም ደግሞ ጣራ ውስጥ ገብተን ሜንቴናንስ በምንሰራበት ጊዜ ጨለማ ቦታ ላይ ከሆነብን ምን ያስፈልገናል ማለት ነው? ይሄ መብራት ግዴታ ያስፈልገናል ማለት ነው። ስለዚህ የእጅ መብራት ግዴታ ያስፈልገናል ማለት ነው። ሌላ ደግሞ ሀክሱ ወይ ደግሞ የእጅ መጋዝ የምንለው ነው። ይሄ ነው። ይሄ ደግሞ ኮንዱቶቹን ለመቁረጥ ያስፈልገናል ማለት ነው። ኮንዱቶቹን ግዴታ እየቆረጥን ስለሆነ የምንጠቀመው እሱ ያስፈልገናል ማለት ነው። ሌላኛው በጣም ኢምፖርታንት ማንኛውም ኤሌክትሪክ ሙያተኛ ሊኖረው የሚገባ መልቲሜትር ነው። መልቲሜትር በጣም ኢምፖርታንት፣ ዲጂታል መልቲሜትር በአሁኑ ሰዓት በጣም ኢምፖርታንት ነው። ምክንያቱም አንድ ሰው ዲጂታል መልቲሜትር ከሌለው ጀስት ዶክተር ያለ መሳሪያ ምንም ማድረግ እንደማይችል ሁሉ እኛም ሂስትሪውን ሰምተን መሄድ ካልሆነ በስተቀር ሜንቴናንስ ላይም ሆነ ማንኛውም ስራዎች ላይ ቼክ አድርገን መስራት አንችልም ማለት ነው። ስለዚህ በተለይ ሜንቴናንስ ላይ እና ፋይናል ሰርኪዩታችን ቼክ ለማድረግ መልቲሜትር በጣም ኢምፖርታንት ነው ማለት ነው። ስለዚህ ለምን ይጠቅመናል? ቮልቴጅ፣ ካረንት፣ ሬዚስታንስ እና ሌሎችንም ለመለካት የሚጠቅመን ነው መልቲሜትር። እዚህ ጋር እንደምታዩት እያንዳንዱ ክፍል ፓርቶቹ እዚህ ጋር ሊስት ተደርገዋል። ስለዚህ መልቲሜትር በጣም ኢምፖርታንት ነው ማለት ነው። ብዙ ጊዜ ቴስት ላይት ይጠቀማሉ ሰዎች፣ ግን እሱ በጣም ኢምፖርታንት አይደለም። ስለዚህ መልቲሜትር በጣም አስፈላጊ ነው ማለት ነው። ምንድነው የምናደርገው? አንደኛ ቮልቴጅን ለመለካት ይጠቅመናል። ሲቀጥል ደግሞ ቮልቴጅን ከኒውትራል ለመለየት ስንፈልግ ቀዩን ፕሮብ ብቻ በመጠቀም ቼክ ስናደርግ ፌዝ ሲሆን ሪዲንግ ይሰጠናል። ኦልሞስት ከ10 ከ12 ከ11 ጀምሮ እስከ 30 አካባቢ እስከ 32 እስከ 33 እንደ ቮልቴጅ ሁኔታ ሪዲንግ ዲስፕላይ እዚህ ጋር ይሰጠናል ማለት ነው። ስለዚህ እሱ ፌዝ ነው ማለት ነው። ኒውትራሉ ግን ምንም አይነት ሪዲንግ አይኖረውም ማለት ነው በቀዩ ፕሮብ ቼክ ስናደርገው። እሺ የዛሬው ቪዲዮ ይሄን ይመስል ነበረ። ያው ለሌሎችም እንዲደርስ ሼር ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ። በሚቀጥለው ቪዲዮአችን ስለ መልቲሜትር አጠቃቀም በሰፊው እናያለን። ዛሬ ያየናቸው መሳሪያዎች ያው አጠቃቀማቸውን ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። ብዙ የሚከብዱ አይደሉም። ስለዚህ በሚቀጥለው ስንገናኝ ስለ መልቲሜትር በሰፊው መልቲሜትር እንዴት እንጠቀማለን፣ ካረንት እንዴት እንለካለን፣ ቮልቴጅ እንዴት እንለካለን የሚለው እናያለን። እስከዛ ያው መልካም ቆይታ። ሰላሙ ነው።